ዜናው በዝርዝር ትግራይ ክልል ውስጥ የነገሰው ውጥረት በነዋሪዎች ላይ ብርቱ ስጋት ማሳደሩን የፈረንሳይ ዜና አገልግሎት ዘገበ። የዜና ምንጩ ከክልሉ ለመሸሽ ፈልገው አየር ማረፊያ የሄዱ ነዋሪዎች በአጠቃላይ በረራዎች እንደሞሉባቸውና ቦታ ባለማግኘታቸው አጣብቂኝ ውስጥ እንደገቡ መናገራቸውን ጠቅሷል። የህዝባዊ ወያኔ ሓርነት ትግራይ በመጻሩ ህወሓት አንድ ቡድን የክልሉ ዋና ከተማ መቀለ ከንቲባ ጽሕፈት ቤትን መቆጣጠሩን እንዳረጋገጠለትም የዜና ምንጩ አክሏል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የቀድሞ የከተማይቱ ከንቲባ በክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትዕዛዝ ተሰናብተው እንደነበር በመጥቀስ ድርጊቱን ህገወጥ ነበር ማለቱን የዜና ምንጩ ጠቁሟል። አሁን የቀድሞ ከንቲባ ወደ ቦታቸው ተመልሷል ሲሉም የደብረጽዮን ገብረ ሚካኤል አንድ ቃል አቀባይ መናገራቸውን የፈረንሳይ ዜና አገልግሎት አትቷል። በዶክተር ደብረጽዮን የሚመራው የህወሓት ክንፍ የራዲዮ ጣቢያውን ጨምሮ የመቀለ ከተማ ከንቲባ ጽሕፈት ቤትን የተቆጣጠረው ትናንት መሆኑን የዜና ምንጩ ዘግቧል። የዜና ምንጩ የደብረጽዮን ደጋፊዎች ያላቸው ታጣቂዎች በትልቅነቷ በትግራይ ክልል ካሉ ከተሞች ሁለተኛ የሆነችውና ለኤርትራ ድንበር ቅርብ የሆነችው አዲግራት ከተማ ማዘጋጃ ቤትን በመቆጣጠር በአቶ ጌታቸው ተሹሞ የነበሩ የከተማይቱን ከንቲባ ማባረራቸውንም ዘግቧል። በትግራይ ክልል ውዝግብ ውስጥ በሚገኙት ሁለት የህወሓት አንጃዎች መካከል የተፈጠረው ውጥረት እንዳሳሰበው የአፍሪካ ህብረት አሳወቀ። ህብረቱ ዛሬ ባወጣው መግለጫ በህዝባዊ ወያኔ ሓርነት ትግራይ ውስጥ የተፈጠሩትን ሁኔታዎች በቅርበት እየተከታተለ መሆኑን አሳውቆ ይህም በጥብቅ እንደሚያሳስበው ገልጿል። በክልሉ ሰላምና መረጋጋት አስፈላጊ መሆኑን አጽንኦት በመስጠት የጠቀሰው ድርጅቱ ሁለቱ ወገኖች ራሳቸውን እንዲቆጥቡና ገንቢ ውይይት እንዲያካሂዱ ሲል ጥሪ አስተላልፏል። ከአሁኑ ወቅታዊ ሁኔታ በመነሳት በኢትዮጵያ መንግስትና በህወሓት መካከል በጥቅምት 2015 ዓ.ም በተፈረመው የግጭት ማቆም ስምምነት የተደነገጉትን ግዴታዎች እንዲወጡ እንደሚያበረታታም በመግለጫው አስፍሯል። ስምምነቱን ማክበር በከፍተኛ ጥረት የተገኘውን ሰላም ለማስጠበቅ፣ ለዘላቂ ሰላም ግንባታ፣ ለእርቅና ለልማት ምቹ ሁኔታን ለመፍጠር ወሳኝ መሆኑን ህብረቱ አስገንዝቧል። ጉዳዩ የሚመለከታቸው ወገኖች በሙሉ የተቀበሏቸውን ኃላፊነቶች እንዲያከብሩና ለሰላማዊ መፍትሄ በጋራ እንዲሰሩም ጠይቋል። የአፍሪካ ህብረት የፕሪቶሪያው ግጭት የማቆም ስምምነት ተፈጻሚ እንዲሆን የማያቋርጥ ድጋፍ እንደሚሰጥ በድጋሚ አረጋግጦ በሂደቱም ከስምምነቱ ፈራሚዎች ጎን መቆሙን እንደሚቀጥልም ገልጧል። ህብረቱ ጉዳዩ በሚመለከታቸው ወገኖች መካከል ውይይቶችና ትብብርን ማመቻቸቱን ለመቀጠል ዝግጁ መሆኑንም አሳውቋል። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞ የከተማዋን ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን በ13 ዓመት ጽኑ እስራት ቀጣ። ፍርድ ቤቱ በቀድሞ ከንቲባ ላይ የቅጣት ውሳኔውን ያሳለፈው ዛሬ መጋቢት 5 ቀን 2017 ዓ.ም በዋለው ችሎት ነው። ፍርድ ቤቱ በረዳት ፕሮፌሰሩ ላይ የቅጣት ውሳኔውን ያሳለፈው በስልጣን አላግባብ ተገልግሏል፣ ከ97 ሚሊዮን ብር በላይ የመንግስትና የህዝብ ገንዘብ እንዲባክን አድርጓል በሚል ነው። የተከሳሹ ጥፋተኝነት በክልሉ ዋና ኦዲት መስሪያ ቤት ግኝትና በሰው ማስረጃ በመረጋገጡ ነው በሚልም በንባብ በተሰማው የውሳኔ ዝርዝር ላይ ተጠቅሷል። በመሆኑም ረዳት ፕሮፌሰሩ ተከሰው ከታሰሩበት ቀን ጀምሮ በሚቆጠር የ13 ዓመት ጽኑ እስራትና 21 ሺህ ብር እንዲቀጡ ውሳኔ አስተላልፏል። በተጨማሪም በከንቲባው መዝገብ የተከሰሱት ሁለተኛ ተከሳሽ አቶ ተሰማ ዳንጉሼ በ3 ዓመት ጽኑ እስራትና 1 ሺህ ብር፣ ሶስተኛው ተከሳሽ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራትና 41 ሺህ ብር፣ አራተኛ ተከሳሽ አቶ ታፈሰ ቱናሻ በ8 ዓመት ጽኑ እስራትና በ51 ሺህ ብር፣ አምስተኛ ተከሳሽ አቶ ሰይፉ ዴሊሳ በ8 ዓመት ከ5 ወር ጽኑ እስራትና በ76 ሺህ ብር ቅጣት እንዲቀጡ ፍርድ ቤቱ ወስኗል። ዶቼቬሌ በፍርድ ቤቱ ውሳኔ ዙሪያ ያነጋገራቸው የቀድሞ ከንቲባ ባለቤት ወይዘሮ ዜና የተሰማ የፍርድ ቤቱ ውሳኔ የቀረቡ የክስ መከላከያ ማስረጃዎችን ከግምት ያላስገባ መሆኑን በመጥቀስ በቀጣይ ለይግባኝ ሰሚ ፍርድ ቤት አቤት እንደሚሉ ተናግሯል። እስከሚገኝበት ድረስ ለመሄድ ወስነናል ማለት ኦልሬዲ ተዘጋጅተናል። አሁንም ቢሆን እስከ መጨረሻ ድረስ እንሄዳለን። ወደሚቀጥለው ይግባኝ ዛሬውን ጠይቀናል። ወደሚቀጥለው እንሄዳለን።
የፌዴራል ከፍተኛ ፍርድ ቤት የሐዋሳ ምድብ ችሎት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ከቀረበባቸው 2 ክሶች በነጻ እንዲሰናበቱ የካቲት 12 ቀን 2017 ዓ.ም ውሳኔ ማሳለፉ አይዘነጋም። የዛሬው ቅጣት ውሳኔ የተላለፈው በሐዋሳ ከተማ ከፍተኛ ፍርድ ቤት ከነበረባቸው ቀሪ የክስ መዝገቦች በሁለቱ ጥፋተኛ ሆነው በመገኘታቸው ነው ተብሏል። የሐዋሳ ከተማን ለ3 ዓመታት በከንቲባነት ያገለግሉት ረዳት ፕሮፌሰር ጸጋዬ ቱኬ ክስ የተመሰረተባቸው ባለፈው ዓመት ግንቦት ወር ላይ ነበር። ኤርትራ በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም ሲሉ የአገሪቱ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትናንት በመገናኛ አውታር በጽሁፍ ገልጸዋል። ትናንት አዲስ አበባ መግለጫ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው የተወሰኑ ወታደራዊና የፖለቲካ ግን አደጋ መፍጠር የሚችሉ ያሏቸው የህወሓት አመራሮች ከኤርትራ ጋር ግንኙነት አላቸው ብለው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ግን ሌላ አካልን ለመጉዳት በሚል ከኤርትራ መንግስት ጋር የሚደረግ ግንኙነት የለም ሲል መልሷል። ወኪላችን ሰለሞን ሙጬ ተጨማሪ ዘገባ ከአዲስ አበባ ልኮልናል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በህወሓት የፖለቲካ አንጃዎች ውስጥ የተፈጠረ ያሉትን የውስጥ ሽኩቻ ሀገራቸው የማባባስ ፍላጎት እንደሌላት ገልጸዋል። የማስታወቂያ ሚኒስትሩ ይህንን የገለጹት ትናንት በኤክስ ባሰፈሩት መልእክት ነው። አቶ የማነ በህወሓት ከፍተኛ አመራሮች መካከል የተፈጠረው ሁኔታ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ሲሉም ጽፈዋል። የኤርትራ ጦር በኢትዮጵያ ትግራይ ክልል ውስጥ አለ የሚለው ተደጋጋሚ ሲሉ የገለጹት ክስ ፍጹም ሐሰት ነው ሲሉ ማስተባብለዋል። ይህ ክስ የሚቀርበው ግጭት ለመቀስቀስ ሰበብ ለመፍጠር ነው በማለት የሀገራቸውን አቋም አስፍረዋል። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛቷ ውስጥ ተሰማርተው ይገኛሉ ሲሉም ተናግረዋል። ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም ሲሉ ጉዳዩ በመሰረታዊነት የኢትዮጵያ የውስጥ ጉዳይ መሆኑን አቶ የማነ ገልጸዋል። የኤርትራ ማስታወቂያ ሚኒስትር ምላሽ የሰጡት ትላንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአዲስ አበባ በሰጡት ጋዜጣዊ መግለጫ የኤርትራን ጉዳይ ከነሱ በኋላ ነው። ትግራይ ክልል ውስጥ የሚነሳን ግጭት ብዙ ኃይል ይገባበታል ያሉት አቶ ጌታቸው ረዳ በዚህ ውስጥ ኤርትራ አንዱ እንደሆነ አውቃለሁ ሲሉ ተደምጠዋል። የኢትዮጵያና የኤርትራ ግጭት የጀመረው የፕሪቶሪያ ስምምነት ከተፈጸመ በኋላ ነው የሚል መረጃም አክለዋል። አንጃ ሲሉ ከጠሩት የህወሓት ቡድን አንዱ ከኤርትራ ጋር ግንኙነት እንዳለውም ገልጸው ነበር። የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። ጥያቄ አይጠቅመንም ነው። የኢትዮጵያን ሉዓላዊነትም አደጋ ላይ ይጥላል፣ የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝለብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትናንት ምሽት በምክትል ሊቀመንበሩ አቶ አማኑኤል አሰፋ በኩል ከኤርትራ መንግስት ጋር ሌላ አካልን ለመጉዳት በሚል የሚፈጸም ግንኙነት የለም ብሏል። ከኤርትራ መንግስት ጋር ለጦርነት የሚጋብዝ ግንኙነት የለም ያሉት አቶ አማኑኤል አሰፋ ይህ በተደጋጋሚ ስለመገለጹም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትናንቱ መግለጫቸው ሸሽተው አለመምጣታቸውን ገልጸው ነበር። የኔ ፍላጎት ጦርነት ማስወገድ ነው። ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን። በእኔ እምነት የፌዴራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት። አቶ ጌታቸው ረዳ በዛሬው ዕለት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በመሆን መቀመጫቸውን በአዲስ አበባ ላደረጉ የዓለም አቀፍ ማህበረሰብ አባላት በትግራይ ክልል ወቅታዊ ሁኔታ ላይ ማብራሪያ መስጠታቸውን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። አቶ ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በትግራይ ወቅታዊ ሁኔታ ላይ ከፌዴራል መንግስት ጋር እንደሚወያዩ በየፊናቸው አስታውቀዋል። የመስኖና ቆላማ አካባቢዎች ሚኒስትርና የብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ለፋና ቴሌቪዥን ከትናንት በስቲያ በሰጡት ማብራሪያ ከክልሉ መንግስት በላይ የሆኑ አጀንዳዎች ከተፈጠሩ መፍትሄ በጋራ የምንፈልግበት ነው የሚሆነው ብለዋል። ሰላም ለሰላም የሚሰራ አካል ብዙ ከሆነ የተወሰነ አካል ብቻ አገር ለማተራመስ አካባቢውን ለማተራመስ ክልል ለማበላሸት እድል ይኖረዋል ብዬ አላስብም። ህዝቡ ስለገባው ስላወቀው እነሱን ለማስታገስ በቂ አቅምም ስላለ ወደ ግጭት እንዳይሄድ ያደርጋል ብዬ አምናለሁ። ግን ከዚህ በኋላ
የሚያጠፉ አካላትም ለይቶ ማወቅ ደግሞ ሁላችንም መረዳት አለብን። አልፎ አልፎ የምናያቸው ነገሮችም እኮ ፌዴራል ገብተው መፍትሄ ይስጠን ይላል። ግን ክልል መንግስት እስካለ ድረስ መንግስቱ ኃላፊነት ወስዶ ነው ነገሮችን ማረጋጋት ያለበት። ከመንግስት በላይ የሆኑ አጀንዳዎች ከተፈጠሩ ደግሞ መፍትሄ በጋራ የምንፈልግበት ነው የሚሆነው። የኢትዮጵያና የኤርትራ ግንኙነት መሻከር መጀመሩ በተለያዩ አካላት መነገር ከጀመረ ቆይቷል። በቅርቡ የቀድሞው ርዕሰ ብሔር ሙላቱ ተሾመ ኤርትራን በሚመለከት በአልጀዚራ ድረገጽ ላይ በታተመ የግል አስተያየታቸው የኢሳያስ አፈወርቂን መንግስት በሰሜን ኢትዮጵያ ዳግም ጦርነት ለመቀስቀስ እየተንቀሳቀሰ ነው ብለው ነበር። አክለውም በምስራቅ አፍሪካ አዲስ ግጭት እንዳይከፈት ለማስቆም ጊዜው አሁን ነው ብለዋል። ምንም እንኳን የኢትዮጵያ የውጭ ጉዳይ ሚኒስቴር ይህ አቋም የመንግስት አለመሆኑን የገለጸ ቢሆንም